እንደምታዩት አብጦኝ ያለሁት ለአላህ ብላችሁ እየረዳችሁኝ ነው ያላችሁት። እስካሁንም ክርስቲያንም ሙስሊምም የሆናችሁ እህቶቼ እርዱኝ። አንድም ረዳችሁኝ። አንድ ኩላሊቴ እንኳን ቢቀየር እንኳን እንደምንም አርጋችሁ ተባበሩኝ። ከምትበሉት እህል እንኳን ከምትጠጡት ውሃ እንኳን ቀንሳችሁ ያው ለአላህ ብላችሁ እርዱኝ። አንደኛውንም ጀምራችሁታል። ያው ሰው የጀመረው ነገር በአላህ ነው የሚያልቀው እና እኔ ጸሎት ያረኩላችሁ ነው፣ ዱዓ ያረኩላችሁ ነው። ይሄው እንደምታዩኝ ህፃን ልጅ ነኝ። የ9 አመት የ9ኛ ክፍል ተማሪ ነበርኩኝ። አላህ ያው ማያመጣው ነገር የለም። ያው ያመጣውን ፈተና መቻል ነው። እንግዲህ ችዬዋለሁ አልሐምዱሊላህ ማለት ነው። ያው የሰጠው ፈተና በትዕግስት እስከሚያሳልፈው አላህ አንድ መፍትሄ እስከሚፈልግልኝ እየጠበቅኩኝ ነው፣ ተስፋ እያረኩኝ ነው በእናንተም። እስካሁንም አልሐምዱሊላህ እናንተ በምትልኩልኝ ነገር ቁጭ ብያለሁ አልሐምዱሊላህ ማለት ነው። ያው እስኪ ተባበሩኝ እህት ወንድሞቼ፣ እስኪ ለአላህ ብላችሁ እርዱኝ። አላሳዝናችሁም? ትንሽ ወንድማችሁ ነኝ እኮ ህፃን የ19 አመት ልጅ ነኝ እኮ። እንደምታዩኝ በቃ ተሰቃይቼ ነው ያለሁት። ለአላህ ብላችሁ እርዱኝ። ኢትዮጵያኖቹም ውጭም ያላችሁት ሁላችሁ በቃ እኔ ተሰቃየሁ። ለአላህ ብላችሁ እየተቃጠልኩ ነው። በሽን ልጅ ነኝ። ለአላህ ብላችሁ እርዱኝ። እሺ በል። እኔ ለመናገር እንኳን ቃላት ያጥረኛል። ለአላህ ብላችሁ እርዱኝ። ህፃን ልጅ ነኝ። እሺ በል። ማሽን አይብላኝ። ማሽን እየጠባኝ ነው በየሳምንቱ 3 ጊዜ። ለአላህ ብላችሁ እርዱኝ በቃ ወንድሞቼ። አሁንስ ያው በተስፋ በአላህም በእናንተም ተስፋ ነው ያለሁት። ከአሁንም በኋላ ተስፋ አረጋለሁ ኢንሻአላህ እህቶቼ። አላህ ይጠብቃችሁ።